በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወለደችው ከባለጸጋ ቤተሰብ አልነበረም። ሀብት፣ ሰራዊት ወይም ስልጣንም አልነበራትም። በስደት የምትኖር በወላጅ አልባነት ያደገች ምስኪን ልጅ ነበረች። በዓለም ላይ ኃያል በሆነው መንግሥት አገዛዝ ስር የምትኖር የባዕድ አገር ልጅ ቢሆንም ግን ተመረተች። በአጋጣሚ እንዲሁም በውበቷ ብቻም አልነበረም። በቤተ መንግሥቱ ቅጥር ግቢ ውስጥ የገባችው ለእንደዚህ አይነቱ ጊዜ መለኮታዊ ዓላማ ነበር። ነገሥታት በወርቅ ጽዋ ሲጠጡ፣ መኳንንትም በምስጢር ሲዶለቱ፣ አንዲት ጸጥ ያለች ውጊያ እየተከታተለች ነበር። በሰይፍና በሰረገላ የማትዋጋ ነገር ግን በጾም በጸሎትና በዝምታ ሞት በሚሆንበት ሰዓት ለመናገር በሚደፍር ድፍረት የምትደረግ ውጊያ። ስሟ አስቴር ይባላል። ይህ የንግሥት ታሪክ ብቻ አይደለም። እግዚአብሔር በአስቴር የማይታመን ማንነት ሕዝቡን እንዴት እንዳዳነ የሚናገር ታሪክ እንጂ። ከህንድ እስከ ኢትዮጵያ 127 ግዛቶች በሚገዛው በንጉሥ አርጤክስስ ዘመን ሥልጣኑ በታወቀው ዓለም ላይ ተዘርግቶ ነበር። በሱሳ ካለው ዙፋኑ ሆኖ በፍጹም ሥልጣን ይገዛ ነበር። ንጉሡ ታላቅነቱን ለማሳየት ለ180 ቀናት የሚቆይ ታላቅ ግብዣ አደረገ። የ6 ወሩ ግብዣ ሲያበቃ ንጉሡ በሱሳ ላሉ ሰዎች ሁሉ ተጨማሪ የ7 ቀን ግብዣ አደረገ። በዚያው ሰዓት ንግሥት አስቲንም በቤተ መንግሥት ውስጥ ለሴቶች ግብዣ አዘጋጅታ ነበር። በሰባተኛው ቀን ንጉሡ በወይን ተደስቶ ሳለ በትዕቢት አንድ ትእዛዝ አስተላለፈ። ንግሥት አስቲን ዘውዷን ደፍታ በሕዝቡ ፊት ውበቷን እንድታሳይ ታዘዘች። አስቲን ግን እምቢ አለች። በሰከረ ሕዝብ ፊት ልትታይ አልፈለገችም። የንጉሡ ኩራት ተሰበረ፣ ተዋረደም። አማካሪው ማሙካን እንዲህ በማለት ገለጸ። ንግሥቲቱ ያደረገችው ነገር ለሴቶች ሁሉ ይሰራጫል፣ ባሎቻቸውንም ይንቃሉ። ንጉሡም አስቲንን ከንግሥትናዋ አወረዳት። ሰው ሁሉ በቤቱ ላይ ይንገስ የሚል አዋጅም በሁሉም ቋንቋ ተላለፈ። ፈጣሪ ግን ሥራውን ጀምሮ ነበር። ንጉሡ ንግሥት አስቲንን መናፈቅ ሲጀምር አማካሪዎቹ አዲስ ንግሥት እንዲመርጥ መከሩት። ውብ የሆኑ ልጃገሮች ከ127ቱም ግዛቶች ተሰበሰቡ። ከእነዚህም መካከል በፋርስ ስሟ አስቴር የተባለችው አይሁዳዊት ሴት ነበረች። አሳዳጊዋና አጎቷ መርዶቅዮስ ፈጣሪን እንድትፈራና ማንነቷን እንድትደብቅ አስተምረዋት ነበር። አስቴር ወደ ቤተ መንግሥቱ በገባች ጊዜ በሁሉም ሰው ዘንድ ሞገስን አገኘች። ለ12 ወራት ከቆየ የውበት ዝግጅት በኋላ ወደ ንጉሡ ገባች። ንጉሡም ከአገኛቸው ሴቶች ሁሉ ይልቅ አስቴርን ወደዳት። የንግሥትናውንም ዘውድ በራሷ ላይ ጫነላት። አስቴር አይሁዳዊት መሆኑን ግን ማንም አላወቀም ነበር። በዚያው ሰዓት መርዶቅዮስ በንጉሡ ደጅ ይቀመጥ ነበር። አንድ ቀን ቢክታንና ቴሬሽ የተባሉ የንጉሡ ጠባቂዎች ንጉሡን ለመግደል ሲዶለቱ ሰማ። መርዶቅዮስም ወዲያው ለአስቴር ነገራት። እሷም ለንጉሡ በመንገር የመርዶቅዮስ ስም በመጽሐፉ ላይ እንዲመዘገብ አደረገች። ሴረኞቹ ተገደሉ፣ የንጉሡም ሕይወትም ተረፈ። ነገር ግን ለመርዶክዮስ ምንም አይነት ክብር አልተሰጠውም ነበር። ከጥቂት ጊዜ በኋላ ንጉሡ ሐማን የተባለውም ሰው ከሹማምንቱ ሁሉ በላይ አደረገው። ሰው ሁሉ እንዲሰግድለት ታዘዘ። መርዶክዮስ ግን እምቢ፣ ከፈጣሪ ውጪ ለማንም አልሰግድም በማለት ተቋወመ። ሐማም ተቆጣ። መርዶክዮስ አይሁዳዊ መሆኑን ሲያውቅ መርዶክዮስን ብቻ ሳይሆን አይሁዳውያንን ሁሉ ለማጥፋት አቀደ። በንጉሡ ስም አዋጅ አወጣ። በ12ኛው ወር በ13ኛው ቀን አይሁዳውያን ሁሉ እንዲገደሉ። መርዶክዮስ ይህን ሲሰማ ልብሱን ቀደደ፣ ማቅም ለብሶ አለቀሰ። አስቴርም ይህን ሰምታ በመልእክተኛ በኩል ጠየቀች። መርዶክዮስም ወደ ንጉሡ ገብተሽ ስለ ሕዝብሽ ተማጸኚ ሲል ላከባት። አስቴር ግን ያልተጨራ ሰው ወደ ንጉሡ ቢገባ ቅናቱ ሞት ነው ብላ ፈራች። መርዶክዮስም እንዲህ ሲል መለሰላት። በቤተ መንግሥት ውስጥ ስለሆንሽ ብቻ የምታመልጪ አይመስልሽም። አንቺ ዝም ብለሽ ብትቆሚም ርዴት ከሌላ ቦታ ይመጣል። ምናልባትም ወደ ንግሥትና የመጣሽው ለእንደዚህ አይነቱ ጊዜ እንደሆነ ማን ያውቃል? አስቴርም ድፍረት አገኘች።
ሂድ በሱሳ ላሉ አይሁዳውያንን ሰብስብና ስለ እኔ 3 ቀን ጹሙ፣ እኔም ከደንገተሮቼ ጋር እጾማለሁ እጸልያለሁ፣ ከዚያም ወደ ንጉሡ ገባለሁ፣ ብጠፋም ልጥፋ ብላ ወሰነች። በሦስተኛው ቀን አስቴር ወደ ንጉሡ ገባች። ንጉሡም ባያት ጊዜ የወርቅ በትሩን ዘራላት። ንግሥት አስቴር ሆይ ምን ትፈልጋለሽ? እስከ መንግሥቴ እኩሌታ ቢሆን ይሰጥሻል ሲል ጠየቃት። አስቴርም ንጉሡና ሐማ ለተዘጋጀላቸው ግብዣ እንዲመጡ ጠየቀች። እነርሱም በግብዣው ላይ ተገኙ። በግብዣውም ላይ ነገም ለሌላ ግብዣ ኑኑ፣ ያኔ ጥያቄን እጠይቃለሁ ብላ በድጋሚ ጋብዛቸው። በዚያች ሌሊት ንጉሡ እንቅልፍ አልጣም። ታሪክ መጽሐፍ እንዲነበብለት አዘዘ። በዚያም መርዶክዮስ የንጉሡን ሕይወት እንዳተረፈ ተነበበለት። ንጉሡም ለዚህ ሰው ምን ክብር ተደረገለት ብሎ ጠየቀው። ምንም አልተደረገም ተባለ። በዚያው ሰዓት ሐማን መርዶክዮስን ለሰቅል ፍቃድ ይጠይቅ መጣ። ንጉሡም ንጉሥ ሊያከብረው የሚወደው ሰው ላይ ምን ይደረግለታል ብሎ ጠየቀው። ሐማ ስለ ራሱ መስሎት ታላቅ ክብር ተናገረ። ንጉሡም ፈጥነህ ይህን ሁሉ ለአይሁዳዊው መርዶክዮስ አድርግለት ብሎ አዘዘው። ሐማ በታላቅ ውርደት ሊገለው አስቦ የመርዶክዮስን አከበረ። በሁለተኛው ግብዣ ላይ አስቴር እውነተኛ ጥያቄዋን ተናገረች። ንጉሥ ሆይ እኔና ሕዝቤ እንድንጠፋ ተሸጠናል አለች። ንጉሡም ተቆጣ። ይህን ለማድረግ የደፈረ ማን ነው ሲል ጠየቀ። አስቴርም ጠላታችን ይህ ክፉ ሐማ ነው አለች። ንጉሡም በንቀት ተነስቶ ወጣ። ሐማም ተደናግጦ በአስቴር እግር ስር ወደቀ። ንጉሡም ሲመለስ ሐማ ንግሥቲቱን የሚጋፋ መስሎት ሐማን መርዶክዮስ ሊገደል ነበር የወይው ግንድ ላይ እንዲሰቀል አዘዘ። ሐማ ተሰቀለ። የመርዶክዮስና የአስቴር ሥልጣን ጨመረ። ነገር ግን የሐማ አዋጅ ሊሻር አይቻልም ነበርና አይሁዳውያን ራሳቸውን እንዲከላከሉ አዲስ አዋጅ ወጣ። በዚያም ቀን አይሁዳውያን በጠላቶቻቸው ላይ ድልን ተገዳጁ። ያ የለቅሶ ቀን ወደ ደስታ ተቀየረ። ታሪኩ እንዲህ ይደመደማል። እግዚአብሔር ዝም ብሎ ቢመስልም እሱ ግን በሥራ ላይ ነው። ሁኔታዎች በእኛ ላይ ቆሞ ሲመስሉ እሱ ግን መውጫውን አዘጋጅቷል። ምናልባትም እኛም ያለንበት ቦታ ለእንደዚህ አይነቱ ጊዜ ይሆናል። የተፈጠርነው በአጋጣሚ ሳይሆን በተመረተ ዓላማ ነው። አስቴር ቤተሰቦቿን ያጣች ልጅ ነበረች። የምትኖረውም ከገዛ አገሯ ርቃ በባዕድ ሀገር ነበር። መጀመሪያ ላይ በጣም የሚያስፈራና ብቸኝነት የሚሰማን ሊመስል ይችላል። ነገር ግን እግዚአብሔር ሁል ጊዜ ጠብቃት ነበር። ትምህርቱ ብቸኝነት ቢሰማን ወይም አዲስ ቦታ ብንሆን እግዚአብሔር እንደማይለየን ማስታወስ አለብን። እሱ በማይታዩ መንገዶች ውስጥ ሁል ጊዜ መልካም ነገርን እያዘጋጀ ነው። አስቴር ንግሥት የሆነችው ለራሷ ቆንጆ ልብስና ጌጥነት ለማግኘት ብቻ አይደለም። እግዚአብሔር እዚያ ቦታ ያስቀምጣት ትልቅ ችግር ሲመጣ ሕዝቧን ለማዳን ነበር። መርዶክዮስ እንዳላት ወደ ቤተ መንግሥቱ የመጣችው ለዚህ አስቸጋሪ ጊዜ ነበር። ትምህርቱ እኛም አሁን ባለንበት ቦታ ቤት ውስጥ ሆነን ትምህርት ቤት ውስጥ ወይም ከጓደኞቻችን ጋር ያለነው በምክንያት ነው። እግዚአብሔር ሌሎችን እንድንረዳና መልካም ነገር እንድናደርግ ልዩ ችሎታ ሰጥቶናል። አስቴር ወደ ንጉሡ ስትገባ በጣም ፈርታ ነበር። ነገር ግን ስለ ሕዝቧ ስትል ያንን ፍርሃት አሸንፋ ገባች። ብጠፋም ልጥፋ ብላ ለእውነት ቆመች። ትምህርቱ ትክክለኛውን ነገር ለማድረግ ስንሞክር ሊያስፈራን ይችላል። ለምሳሌ እውነትን መናገር፣ የተበደለን ጓደኛ መርዳት። ነገር ግን እግዚአብሔርን በጾምና በጸሎት ስንጠይቅ እሱ ድፍረትን ይሰጠናል። እውነተኛ ጀግንነት እግዚአብሔርን አምኖ ትክክለኛውን እርምጃ መውሰድ ነው። ድፍረት ማለት አለመፍራት ሳይሆን በፈጣሪ እርዳታ ፍርሃትን አሸንፎ ትክክለኛውን እርምጃ መውሰድ ማለት ነው። ልዑል እግዚአብሔር ባርኮ እና ቀድሶ ስለሰጠን ውብና ቆንጆ ጊዜ የተመሰገነ ይሁን። የቆየን እኔ ኦርቶዶክሳዊ ወላጅና ኢትዮጵያዊ ነኝ። የሃይማኖቴ የልጆችና የሀገሬ ጉዳይ ይመለከተኛል። እርሶም እንደኔ የሚመለከተው ከሆነና ይህ የመጽሐፍ ቅዱስ ሐሳብ ልጆችን በኦርቶዶክሳዊ ስነ ምግባር ቀርጾ ለማሳደግ ይጠቅማል የሚሉ ከሆነ ብቻ ይህን ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም አስተያየቶን በመስጠት ለበርካታ ወላጆችና ልጆች እንዲዳረስ ያድርጉ። እናመሰግናለን። አቤት ያንተ ስራ እጹብ ያንተ ስራ አቤት ያንተ ስራ አያልቅም ቢወራ